ቅዳሴ ገቡ ይባላል፣ ቅዳሴ ወጡ ይባላል። ቤተ መቅደስ ውስጥ ነው ያሉት ካህናቱ። ልብ በሉ። ቅዳሴ ገቡ ሲባል ወደ መቅደሱ ገቡ ማለት አይደለም። በፊትም እኮ መቅደሱ ውስጥ ነበሩ። ከቅዳሴው በፊትም እኮ ዕጣን ይታጠናል፣ ጸሎት አለ፣ ሥርዓት አለ። መቅደስ ውስጥ እኮ ነው የነበሩ። ነገር ግን እኛ በተለየ ሁኔታ ቅዳሴ ገቡ እንዴ ብለን እንጠይቃለን። አዎ ቅዳሴ ገብተዋል። ከዛስ ቅዳሴ ወጡ እንዴ ብለን እንጠይቃለን። አዎ ቅዳሴ ወጥተዋል። ምንድነው ቅዳሴ መግባት? ምንድነው ከቅዳሴ መውጣት? ለምንድነው ቅዳሴ እንደ ቤት የተደረገ? የተለየ ዓለም ነው፣ የተለየ ክንውን ነው፣ የተለየ መንፈሳዊ ድርጊት ነው፣ የተለየ መነጠቅ ነው፣ የተለየ መራቀቅ ነው፣ የተለየ ህብረት ነው፣ የተለየ አንድነት ነው። ሰው ቅዳሴ በሚቀድስበት በሚያስቀድስበት ሰዓት ፍጹም ከዓለም ወጥቶ የሚገባበት ወደ ሰማይ የሚሄድበት ሰዓት ቢኖር ቅዳሴ ነው። ይሄ ብቻ አይደለም። ቅዳሴ የሰማዩ አምልኮ ስርዓት በምድር ላይ የሚደረግበት ልምምድ ነው። አስተውላችሁት ከሆነ እኔ ሥርዓተ ቅዳሴን በተመለከተ አንድ ቀን ተከታታይ ሊሆን ይችላል በሰፊው ላስተምር ይችላል። የደወሉ መደወል፣ የቃጭሎቹ ድምፅ፣ የካህናቱ መግባት፣ የካህናቱ አለባበስ፣ ስርዓት፣ ምን ቆምበት ስርዓት፣ እነዚህ ነገሮች የተለዩ ናቸው። የመጋረጃው ስርዓት ውስጥ የሚከናወኑት ስርዓቶች ደግሞ እናንተ የማታውቋቸው ስርዓቶች ደግሞ አሉ። እናንተ የማታውቋቸው ማለት ለእናንተ መነገር አስፈላጊ ያልሆኑ ስርዓቶች። ከምን አንጻር? ከህሊና የተነሳ ከአይምሮ የተነሳ። ለምሳሌ የመስዋዕቱን አዘገጃጀት በተመለከተ ለእናንተ ማንነግራችሁ ብዙ ምስጢራት አሉ። እነዚህ ምስጢራት ለምንድን ነው የማይነገሩት ቢባል የተደበቀ ስለሆነ አይደለም፣ አእምሮአችን ወደዛ ከፍታ ደርሷል የሚል ጥያቄ ነው። ከዛስ እነዚህ አዘገጃጀቶች ደግሞ ምሳሌዎቻቸው አስደናቂዎች ናቸው። ለምሳሌ በህብስቱ ሲጸለይ በቅዳሴው ሰዓት ያለ አንድ ጸሎት አለ። ወእንዘ ዝሩት ኢቲ ማእከል አድባሮ አውግር ወቆላት ወትከውን አሐተ ተጋቢአ ትከውን አሐተ ጵርስፎራይ። ካህኑ ሲጸልይ በቆላ በተራራ በሜዳ በሌላ ስፍራ ተዘርቶ የነበረው ዘር ተሰብስቦ አንድ ህብስት ይሆናል። ስንት ህብስት ይሆናል? አንድ ህብስት ይሆናል። ለምሳሌ በእናንተ ምሳሌ ልንገራችሁ። እናንተ አንድ እንጀራ ቀርቦላችሁ ትበላላችሁ። ያ አንድ እንጀራ ከስንት ጤፍ ቅንጣት የተሰራ ይመስላችኋል? ከስንት ጤፍ ቅንጣት የተሰራ ይመስላችኋል የምትበሉት አንድ እንጀራ? ያ ብቻም አይደለም። የምትበሉት እንጀራ ከስንት ጤፍ ቅንጣት መሰራቱ ብቻ ሳይሆን ያ የጤፍ ቅንጣት ከተለያየ ቦታ የተሰበሰበ። ለምሳሌ ገበሬው ሲዘራ አንድ ጊዜ ሲበትን ዘሩን ሲበትን የተለያየ ቦታ ይቀመጣል። እዛ ጋር ሄዶ ሲበትን የተለያየ ቦታ ይቀመጣል። ከዛስ ይታጨዳን ሲደርስ፣ ከዛስ ይወቃን፣ ከዛስ ወደ ጎተራ ይገባን፣ ከዛስ እኛ ሄደን በኩንታል ሸምተነው እናመጣለን። ወፍጮ ቤት ገብቶ ተፈጭቶ ምናምን። ያ ሁሉ ቅንጣት ከየት የተሰበሰበ ይመስላችኋል? በየሜዳው በየተራራው ተበትኖ የነበረው የጤፍ ቅንጣት ተሰብስቦ አንድ ህብስት ሆኖ ከበን እንበላዋለን። አንድ ያደርገናል። ስንት ያደርገናል? አንድ ያደርገናል። ያ ህብስትም ከተለያየ ቅንጣት ተሰብስቦ ከተለያየ ስፍራ ተሰብስቦ አንድ እንደሆነ ይላል። በዚህ ህብስት የተበተነውን ህዝብህን ሰብስብ ብሎ ይጸልያል። ቅዳሴ ማለት እሱ የተበተነው ህዝብ የሚሰበሰብበት፣ የተበተነች ነፍስ የምትሰበሰብበት፣ የተበተነ ህሊና የሚሰበሰብበት፣ የተበተነ ልቡና የሚሰበሰብበት፣ የተበተኑ ህዋሳት የሚሰበሰቡበት፣ በዓለም የባዘነ፣ በዓለም የባከነ፣ በዓለም የተቅበዘበዘ፣ በዓለም የተንቀዘቀዘ ነፍስ የምትሰበሰብበት ነው። ቅዳሴ ማለት እንደሱ ነው። በጣም አስደናቂ ነው። ስለዚህ ይህ ህብረት የሚገባበት ነው። ለዛ ነው ልክ እንደ ቤት እንደ አዳራሽ እንደ ድንኳን ተደርጎ ቅዳሴ ገቡ ቅዳሴ ወጡ የሚባለው። ለዚህ ነው ልዩ ህብረት ነው። ይሄ ብቻም አይደለም። ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጪ ምንም አይነት ስልጣን የለም። ምንም አይነት ስልጣን ማለቱን ማለት ነው። የማዘዝ ስልጣን የላችሁም፣ የመናገር ስልጣን የላችሁም፣ የማውራት ስልጣን የላችሁም፣ የመንቀሳቀስ ስልጣን የላችሁም። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁም። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ቀዳሾቹ ራሳቸው ስልጣናቸው ቅዳሴው ላይ በተሰራው ስርዓት ላይ መጓዝ ብቻ ነው። የመናገር ስልጣን የላቸው፣ የማውራት ስልጣን የላቸው፣ ልብስ አውልቆ የመውጣት ስልጣን የላቸው። ለዚህ ቅዳሴ ላይ የተለየ ህብረት አለ፣ የተለየ ትእዛዝ አለ፣ የተለየ መንግስት። በሌላ አገላለጥ መንግስተ ሰማያት የምትገለጥበት ነው ቅዳሴ ማለት። ለዚህ ነው ቅዳሴ ገቡ ቅዳሴ ወጡ የሚለው። ምንድነው የሁሉ ዓላማ ቢባል ህብስት እናቀርባለን፣ ወይን እናቀርባለን። ህብስቱን ወደ ስጋነት እንለውጣለን፣ ወይኑን ወደ ደምነት እንለውጣለን። አንደኛ። ሁለተኛ ይሄ ብቻም አይደለም፣ ስጋውንና ደሙን የሚቀበሉትን ሰዎች እንለውጣለን።
አሁን ጸሎተ ንስሐ የሚል ታስታውሳላችሁ። በቅዳሴ ጊዜ ህብስቱና ወይኑ ወደ ስጋነት ወደ ደምነት ተለውጧን ተብሎ ከታመነበት ሰዓት ጀምሮ ካህኑ ህብስት ወይን ማለት ያቆምና ስጋ ደም እያለ ይጠራዋል። ቡራኬያት አሉ። እነዚህ ቡራኬያት 42 ቡራኬያት ናቸው ጠቅላላ። ስንት ቡራኬያት አልኳችሁ? 42 ቡራኬያት አሉ በቅዳሴ ውስጥ። እነዚህ ከ42ቱ ቡራኬያት 21ዱ የውጭ ናቸው፣ 21ዱ ቡራኬ ደግሞ የውስጥ ናቸው። የውጭ ቡራኬያት የሚባሉት ወደኛ የሚባረከው ወይም ደግሞ ፓትርያርኩ ካሉ ፓትርያርኩ፣ ሊቀ ጳጳሱ ካሉ ሊቀ ጳጳስ፣ ከዛ በታች ቆሞስ፣ ከዛ የደብሩ አስተዳዳሪ ወይም ከዛ ቀዳሹ ቄስ፣ እነዚህ ወደ ህዝቡ እየዞሩ የሚባርኩት በአራት ማዕዘን የሚባርኩት እሱ የአፍአ ቡራኬ የውጭ ቡራኬ ተብሎ ይታወቃል። እንዲያውም በገጠሪቱ ክፍል ደግሞ የሚደረገው ዑደት ሲያደርጉ ማዕጠንት የሚያጥኑት ሰዎች ዑደት ሲያደርጉ በቅዳሴው ጊዜ እያጠኑ ሲዞሩ የሚቆርቡትን ሰዎች በመስቀል ያሳልሟቸዋል። የሚቆርቡት ሰዎች ያ ማለት የሚቆርቡት ሰዎች እንደሚቆርቡ ለማሳወቅ ሄደው ባርኩን ይላሉ፣ ይባረካሉ። ለምን እንደዛ እንደሚደረግ ታውቃላችሁ? አንደኛ የሚቆርበው ሰው ሰውነቱ እየተባረከ መቆየት አለ።